ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንደምን ከረማችሁ? እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ባሳለፍነው ሳምንት በደመቀ ሁኔታ መስቀል በዓልን አክብረናል። ታዲያ መስቀል ስናከብር ዮዮ ጊፋታ ብለን በወላይታ፣ ጋዜ ማስቀላ ብለን በጎፋ፣ ዮ ማስቀላ ብለን ደግሞ በጋሞ ዞን ሶስቱም ዞኖች ላይ በዓሎቻቸውን አዲስ ዓመታቸውን ከናንተ ጋር ሆነን አክብረናል። እንዴት አያችሁት? እንዴትስ ነበረ? እንደወደዳችሁት ተስፋ አደርጋለሁ። በዚህ ሳምንት ደግሞ በኦሮሞ ማህበረሰብ ውስጥ በጣም ትልቅ ቦታ የሚሰጠው ኢሬቻ በዓላችንን አብረን እናከብራለን። የኦሮሞ ማህበረሰብ የሚያመሰግንበት፣ ያለፈውን ስላለፈ የሚያመሰግንበት፣ አብሮ በመሆን ከሁሉም ጋር በአንድነት የሚያመሰግን ትልቅ በዓል። ብዙ ቱባ ባህሎች በኦሮሞ ማህበረሰብ ውስጥ ቢኖሩም እንኳን ኢሬቻ በትልቅ ይከበራል። ውድ ተመልካቾቻችን ይሄንን የኢሬቻ ልዩ በዓል ስፖንሰር ያደረጉልን በአዲስ አበባ መስተዳድር የየካ ክፍለ ከተማ እና የአራዳ ክፍለ ከተማ ናቸው። ታዲያ ዛሬ ከየካ ክፍለ ከተማና ከአራዳ ክፍለ ከተማ ተወዳዳሪዎችን ይዤ ወደ እናንተ ደረሱ። እነሱ ጋር ባህሎቻችንን አብረን እንማራለን። ኢሬቻ እንዴት ይከበራል? ብዙ ጥያቄዎች አሉ። ላሸነፈው በኦሮሞ ማህበረሰብ ዘንድ ሁሉ ጊዜ ባህላዊ ነገሮች አሉ በስጦታ የሚሰጡ። እኛ ግን ላሸነፈው እንሸልማለን። ምን እንደሆነ እናንተ እየገመታችሁልን። ሰብስክራይብ ማድረግ በፍጹም እንዳይረሳ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘውትር ቅዳሜ ምሽት 1 ሰዓት የሚቀርበው ድንቅ ሀገር ፕሮግራም ጀምሯል። ለመላው የአዲስ አበባ ከተማ ነዋሪዎች እንደዚሁም ደግሞ ለየካ ክፍለ ከተማ ነዋሪዎች እንኳን ለኢሬቻ በዓል በሰላም አደረሳችሁ። በክፍለ ከተማችን በ2017 እና በ2018 የመጀመሪያ ወራት በርካታ የልማት ስራዎች እየተሰሩ ይገኛሉ። በተለይ የአገልግሎት አሰጣጥን ለማዘመን የተሰሩ ስራዎች፣ አገልግሎት አሰጣጡን በቴክኖሎጂ ለማስደገፍ የሰራናቸው ስራዎች፣ በተለይም ደግሞ የአገልግሎት መስጫ አካባቢዎች ለአገልጋይ ምቹ እንዲሆን ለማድረግ ሰፋፊ የልማት ስራዎች ሲከናወኑ ቆይተዋል። ከዚህም ባሻገር የመደበኛና በመንግስት ወጪ የሚሰሩ ፕሮጀክቶችን እንደዚሁም ደግሞ ባለሀብትና ተቋማትን በማስተባበር የተለያዩ ፕሮጀክቶችን ለህዝብ ጥቅም እንዲሰጡ በማድረግ ተገንብተው እንዲጠናቀቁ ተደርጓል። በግንባታ ላይም ያሉ አሉ። ከዛም ባሻገር ደግሞ የከተማ አስተዳደሩ በልዩ ትኩረት እየመራቸው ያሉ ትልልቅ ፕሮጀክቶች እንዲከናወኑ በክፍለ ከተማ አስተዳደሩ በኩል አስፈላጊውን እገዛ ሁሉ እየተደረገ ይገኛል። ለዚህ ማሳያ የሚሆነው የወንዝ ዳርቻ ልማት ስራችን በከፍተኛ ሁኔታ በክፍለ ከተማችን እየተከናወነ የህብረተሰቡን ተጠቃሚነት እያረጋገጠ ያለበት ሁኔታ ነው ያለው። የኮሪደር ስራም በክፍለ ከተማችን በብዙ አቅጣጫዎች የመልማት እድል ያገኘ ክፍለ ከተማ ነው። ከዛም ባሻገር ደግሞ ሰው ተኮር ፕሮጀክቶች፣ የአቅመ ደካማ ቤቶችን የማደስ ዝቅተኛ ገቢ ያላቸው ነዋሪዎች የሚገቡባቸው ቤቶችን